ቁርስ ላይ ፉል ከበላችሁ ደንዘዝ ብሏችሁ ትውላላችሁ። ለምን እንደሆነ በዚህ ቪዲዮ ገልጽላችኋለሁ። እስቲ አሁን ስፔሻል የሆነ ፉል እንስራ። ፉሉን ለማዘጋጀት እንግዲህ ባቄላችንን በደንብ ለቅመን ካጠብን በኋላ በቀዝቃዛ ውሃ እስከሚበስልልን ድረስ እንጥደዋለን። ለፉሉ ስልስ ብረት ድስት ውስጥ ዘይት ጨምረን ከጋለልን በኋላ ሽንኩርት እንጨምርና እናቁላለዋለን። በመቀጠልም የተፈጨ ቲማቲም እንጨምርበትና እናቁላለዋለን። ከዚያም በርበሬ ጨምረን በደንብ አድርገን እናቁላለዋለን። ከዚያም የተፈጨ ነጭ ሽንኩርትና ዝንጅብል እንዲሁም ከቅመማ ቅመም ቁንደ በርበሬና ኮረሪማ ጨምረን በደንብ አድርገን እናቁላለዋለን። በመጨረሻም የሚበቃውን ያህል ጨው እናደርግና ጥሩ ሆኖ የበሰለልንን ባቄላ እንጨምርበትና በደንብ አድርገን ከስልሱ ጋር እናዋህደዋለን። ፉሉ ለስለስ ያለ እንዲሆንልን ትንሽ ውሃ ጨምረን ችክችክ እስከሚልልን ድረስ እሳት ላይ እናቆየዋለን። ፉላችን ደርሷል። ወደ ፉል ማቅረቢያችን ላይ እንገለብጠውና የምናዘጋጀው ስፔሻል ፉል አይደለ? መሃል ላይ ቀይ ሽንኩርትና ቃሪያ፣ ከጎን የተጠበሰ እንቁላል፣ በሌላኛው ጎን ደግሞ አቮካዶ አድርገን ለገበታ እናቀርበዋለን። እዩት ፉላችን እንዴት እንደሚያምር፣ እንደ መልኩም ደግሞ በጣም ጣፋጭ የሆነ ምግብ ነው። ፉል ሞኝ ያደርጋል ይላሉ። እስቲ እናንተ ፉል በልታችሁ የሰራችሁትን የሞኝ ስራ በዚህ በኮሜንት ሴክሽናችሁ ላይ ያሳውቁ።